ህልሞች በመጽሐፍ ቅዱስ ውስጥ ጉልህ ትርጉምና ቦታ አላቸው። ህልም ከሶስት አካላት ወደኛ ይመጣል፤ ከእግዚአብሔር፣ ከራሳችን አእምሮ እና ከጨለማው ግዛት። መንፈስ ቅዱስን የያዘ ሰው መልእክቱ ከየት እንደመጣና ትርጓሜው ምን እንደሆነ መለየት አይሳነውም። ቢሆንም ለመለየት አንዳንድ አካሄዶችን እንመረምራለን። እናም በዚህ ቪዲዮ የምታውቁትን ሰው በህልም ስትመለከቱ ማድረግ ያለባችሁና ምክንያቱ ምን እንደሆነ በአጭሩ እናያለን። እጅግ ቁም ነገር አዘል ስለሆነ ምናልባትም ህይወትን እስከ ማትረፍ ስለሚደርስ እስከ መጨረሻው ይመልከቱ። 1. ለነሱ እንድትጸልዩ ስትመረጡ። አንድ ሰው በህልም ውስጥ ስታይ ጸሎት እንደሚያስፈልጋቸው ትክክለኛው ሰዓት አሁን እንደሆነ ምልክት እየተሰጠ ነው። ህልም መንፈስ ቅዱስ ከኛ ጋር የሚገናኝበት አንዱ መንገድ ነው እና አንዳንድ ጊዜ እግዚአብሔር አንዳንድ ሰዎችን ለነሱ እንድንማልድ በልባችን ውስጥ ያስቀምጣቸዋል። ህልሙ ሙሉ በሙሉ ባትረዱትም በሱ ውስጥ ስላያችሁ ሰው ወዲያውኑ መጸለይ ትልቅ ጥበብ ነው። ህልሙ በህይወታቸው ውስጥ ያለውን ጉዳይ ማለትም በመንፈሳዊ፣ በስሜትና አካላዊ ሁኔታን የሚገልጽ ነው። አንደኛ ጢሞቴዎስ 2:1-2 እንዲህ ይለናል፣ ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ያ የተመለከታችሁት ሰው ባይነግራችሁም አስቸጋሪ መከራ ውስጥ እያለፈ ወይም ጸሎትህን የሚጠይቁ ተግዳሮቶች ገጥመውት ብቻውን እየታገለ ይሆናል። እግዚአብሔር ይህን ሲገልጥ ለተቸገሩ ሰዎች የጸሎትን ኃላፊነት ወስደን እንድንጸልይ አጽንኦት ሰጥቷል። በመንፈሳዊ ወይም በስሜታዊ ጦርነቶቻቸው መካከል እንድትቆሙ የሚጠይቅ የእግዚአብሔር መንፈስ ነው። ከእንዲህ አይነት ህልሞች ስትነቁ ለሚሰማችሁ ስሜት ትኩረት ስጡ። ብዙ ጊዜ የጥድፊያ ስሜት ይቀላቀልበታል። ችላ አትበሉ። ይልቁኑ ለደህንነታቸው ጸልዩ እና መንፈስ ቅዱስ እንዲመራቸው ለምኑ። 2. ያልተፈቱ ስሜቶች በመካከላችሁ ሲኖር። አንድን ሰው በህልም ውስጥ ስታየው በአንተና በዚያ ሰው መካከል ያልተፈቱ ስሜቶች ወይም ያልተጠናቀቀ ጉዳይ እንዳለ ያመለክታል። ከግለሰቡ ጋር ያለህን ግንኙነት ወዲያውኑ መፈተሽ ጀምር። ያልተፈታ ግጭት፣ የተደበቀ ስሜት ወይም ፍቅርና ናፍቆት ሳይቀር ህልሞች የተደበቁትን የልባችንን ክፍሎች ሊገልጡ ይችላሉ። መጽሐፍ ቅዱስ በግንኙነታችን ውስጥ ስለ ፈውስና እርቅ አስፈላጊነት ተናግሯል። በማቴዎስ 5:23-24 ላይ እንግዲህ መባህን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ መሠዊያ ፊት መባህን ትተህ ሂድ። አስቀድመ ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ የሚል ግዳጅ ተቀምጦልናል። በአንተና በዚህ ሰው መካከል ግጭት ከነበረ ህልም ከእግዚአብሔር ዘንድ እርቅን ለማውረድ እንዲሁም ለዚህ ሰው ያለን ስሜት እንድትመረምር እግዚአብሔር እየጠየቀ ሊሆን ይችላል። እነዚህ ህልሞች እንድትታረቁ፣ ቁስሎች እንዲፈወሱና የእግዚአብሔርን ሰላም እንድትፈልጉ ይጋብዛችኋል። ከዚያ ሰው ጋር ያለክን ግንኙነት ለማስተካከል ይህንን እንደ አጋጣሚ ተጠቀም። ማንኛቸውም ያልተፈለጉ ስሜቶችን ወይም ግጭቶችን ለመፍታት ጥበብና መመሪያ ለማግኘት ጸልይ። እግዚአብሔር የፈውስን የይቅርታ እጁን እንዲዘረጋ በህልም ስላየው ሰው የጸሎት እርምጃ ጀምር። ጊዜው አሁን መሆኑን እያሳወቀ ነው። 3. አስቸኳይ የእግዚአብሔር መልእክት ሲኖር። አንዳንድ ህልሞች እንደ ትንቢታዊ ማስጠንቀቂያዎች ወይም መመሪያዎች ሆነው ያገለግላሉ። በህልም ውስጥ ስላየው ሰው እግዚአብሔር እንደ መልእክተኛ ሊልክ ይችላል። የሚገርመው ነገር በተገላቢጦሽ ያየው ሰው ወደ መንፈሳዊ እውነት ወይም እግዚአብሔር እንድትማሩ ወደሚፈልገው ትምህርት እናንተን ራሳችሁን እየጠቆማችሁ ሊሆን ይችላል። ችላ ወደ አልከው ነገር ወይም ምናልባት ወደ አንድ የእምነት ከፍታ እንድትመለስ ምሪት ሊሆን ይችላል። እንዲህ ያለ ህልም ሲያጋጥም ራስን ጠይቅ፣ እግዚአብሔር በዚህ ሰው በኩል ሊነግረኝ የሞከረው ምንድን ነው? የንስሐ ጥሪ ነው ወይስ በህይወታችሁ ውስጥ የሆነ ነገር ለመለወጥ? ይህንን
በትኩረት ተከታተል። እግዚአብሔር የሚናገረው በረቂቅ መንገድ ነውና። እናም በህልም ውስጥ ያለው ሰው ነፍስን ለመምራት የታሰበ መልእክት የያዘ ሰው ሊሆን ይችላል። አንዳንድ ጊዜ እነዚህ ህልሞች በሰዎች ብቻ ሳይሆን በሌላ ጉዝ ነገሮችም ተመስለው ይመጣሉ። ለምሳሌ ዮሴፍ ስለወደፊቱ ንግስናው ህልም አይቶ ነበር። የተመሰሉትም በነዶዎች ነበር። ዘፍጥረት 37 5-10 ይመልከቱ። ፈርዖንም በህልም ስለሚመጣው የ7 ዓመት ረሃብ ተመልክቷል። የተመሰሉትም በላሞችና በእሸቶች ነበር። ዘፍጥረት 41 1-7 ይመልከቱ። በመጽሐፍ ቅዱስ ውስጥ አምላክ አስቀድሞ ስለሚመጡት አደጋዎች ለማስጠንቀቅ እርምጃ በሚጀምርበት ጊዜ አመራር ወይም ወደፊት ስለሚፈጸሙት ክንውኖች ለመግለጥ ብዙውን ጊዜ በህልም መናገሩን ያረጋግጥልናል። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በህልም በሌሊት ራእይ አፍላ እንቅልፍ ሰዎች ላይ ሲወርቅ በአልጋ ላይ ተኝቶ ሳሉ መጽሐፈ ኢዮብ 33:14-15። ህልሙ ግልጽ የሆነ ማስጠንቀቂያ ከያዘ ከቁም ነገር ይውሰዱት እናም ይጸልዩበት። የህልሙን ስሜትና ሁኔታ ግምት ውስጥ ያስገቡ። ህልሞች ብዙውን ጊዜ ኃይለኛ ስሜቶችን ይፈጥራሉ። በህልሙ ወቅት የተሰማችሁን ስሜት በትኩረት ይከታተሉ። ሰላምና የደስታ ስሜት ከተሰማችሁ ህልሙ አዎንታዊ መልእክት ወይም ጥሩ ዕድልን የያዘ ሊሆን ይችላል። የመጣው ከእግዚአብሔር ነው። ሐዘን ወይም ጸጸት ስሜት ከተሰማችሁ ግን ሰውየውን ለማግኘት ወይም ያለፉትን ልምዶች ለማስተካከል የተሰጠ ዕድል ሊሆን ይችላል። ፍርሃት ወይም የመታወክ ስሜት ከተሰማችሁ የጠላት አካሄድ ወይም ጥቃት ሊሆን ይችላል። ለምሳሌ በኦሪት ዘፍጥረት 41:8 ፈርዖንም ነቃ፣ እነሆም ህልም ነበረ፣ በነጋ ጊዜ ነፍሱ እንደታወከች ይነግረናል። ሁሉም ህልም ከእግዚአብሔር የመጣ ቀጥተኛ መልእክት አይደለም። አንዳንድ ህልሞች በዕለት ተዕለት ክስተቶች፣ በስሜቶቻችን ወይም ከጠላት ተጽዕኖ ሊሆን ይችላል። ዋናው ፈተና መልእክቱ ከእግዚአብሔር ቃል ጋር መስማማቱን ማረጋገጥ ነው። ህልማችሁ ከመጽሐፍ ቅዱሳዊ መርሆች ጋር የሚቃረን ከሆነ ከእግዚአብሔር አይደለም። ህልም የእግዚአብሔርን ፈቃድ ካረጋገጠና ከቅዱሳት መጻሕፍት ጋር የሚስማማ ከሆነ መለኮታዊ መልእክት ነው። ያየው ህልም ጉልህ ሆኖ ከተሰማ ነገር ግን ስለ ትርጉሙ እርግጠኛ ካልሆንክ መንፈስ ቅዱስን፣ መጋቢህን ወይም መንፈሳዊ አማካሪዎችን ጠይቅ። አንዳንድ ጊዜ በዳንኤልና በዮሴፍ ታሪክ እንደሚታየው እግዚአብሔር በሌሎች በኩል ትርጓሜን ሰጥቷል። በመጨረሻም የምታውቁትን ሰው በህልም ማየት ብዙ ነገሮችን ሊያመለክት ይችላል። ነገር ግን ዋናው ነገር የእግዚአብሔርን የልብ ሐሳብ መጠየቅ፣ ከመጽሐፍ ቅዱስ ጋር ማመዛዘን እና በጸሎት ፈጣን ምላሽ መስጠት ነው። ህልሙ ከእግዚአብሔር ከሆነ ትርጉሙን አረጋግጦ ወደ ትክክለኛው አቅጣጫ ምላሽ ይስጡ። እግዚአብሔር ንቁና አስተዋዮች ያድርገን። በሚቀጥለው ቪዲዮ እስክንገናኝ ቸርን ሰንብት።